ሊለካህ የወጣ ጠላት አንተን አያገኝህም። ሊለካሽ የወጣ የትኛውም አጋንንታዊ አሰራር ቤትህን ሊለካ የወጣ ሕይወትህን ሊለካ የወጣ ኑሮህን ሊለካ የወጣ የትኛውም የሰይጣን አሰራር አንተን አያገኝህም። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። በትንቢተ ዘካርያስ መጽሐፍ ምዕራፍ 2 ላይ ዓይኖችንም አንስቼ ተመለከትኩ፣ የመለኪያ ገመድም የያዘን አንድ ሰው አየኋል። እርሱንም ወዴት ትሄዳለህ አልኩት። እርሱም የኢየሩሳሌምን ወርዷንና ቁመቷን ስፋቷን ስንት እንደሆነ መዝኜ አውቅ ዘንድ እሄዳለሁ፣ ሰፍሬ አውቅ ዘንድ እሄዳለሁ አለኝ ይላል። ከኔም ጋር ይነጋገር የነበረውም መልአክ ወጣ፣ ሌላም መልአክ ተገናኘው፣ እንዲህም አለው፣ ኢየሩሳሌም በውስጧ ካለው ሕዝብ ቁጥር የተነሳ በውስጧም ካለው የእንስሳት ቁጥር የተነሳ ስፍር እንደሌላት ቁጥር እንደሌላት ከተማ ሆና ተዘልላ ትኖራለች አሉ። ስለዚህ ኢየሩሳሌምን ትንሽ ናት ብሎ ሊለካ የወጣውን ልትለካት አትችልም። ኢየሩሳሌም በውስጧ ካለው ሕዝብ ቁጥር የተነሳ በውስጧም ካለው የእንስሳት ቁጥር የተነሳ ቅጥር እንደሌላት ከተማ ሆና ተዘልላ ትኖራለች አሉ። አቅምህን አይቶ ሊለካህ የወጣ ጉልበትህን አይቶ ሊለካህ የወጣ ያለህን ነገር አይቶ ጥቂት እንደሆነ አይቶ ሊለካህ የወጣ በአንተ ላይ አቅም አለኝ ኃይል አለኝ ብሎ የወጣ በጌታ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር አስጠንቅቆታል። ዛሬ እግዚአብሔር ጠላትህን አስጠንቅቆታል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። የያዕቆብ አጎት ላባ 20 ዓመት ሙሉ የያዕቆብን ጉልበት ከበላ ከበዘበዘ በኋላ 10 ጊዜ ደመወዙን እየለዋወጠ ብዙ ባሪያ አድርጎ ከገዛው በኋላ ከ20 ዓመት በኋላ ግን እግዚአብሔር ወዳለው ስፍራ ወደ ቤቴል ሲመለስ አልነገረውም ነበረ። ሁለቱን ሚስቶቹንና ልጆቹን ያለውን ሀብት የእንስሳቱን ቁጥር ሁሉን ነገር ይዞ ወጣ ይለናል መጽሐፍ ቅዱስ። የ7 ቀን መንገድ ተጉዞ ላባ ያዕቆብን ተከተለው። ጉልበቱን የለመደ አቅሙን የለመደ በሱ ምክንያት እግዚአብሔር ባርኮት ነበርና የላባን ጉልበት ስለለመደ እግዚአብሔር ከያዕቆብ ጋር ስለነበረ የሚገርማችሁ ነገር ላባ ተከተለው ይላል። የ7 ቀን መንገድ ያዕቆብ ላይ ተቆጥቶ ያዕቆብን አጠፋለሁ ብሎ ተከተለው ይላል። የሚገርማችሁ ነገር ግን አንድ ቀን ሲቀረው እግዚአብሔር ለላባ ተገለጠና መንገድ ላይ እንደዚህ አለው፣ ያዕቆብን በክፉ ነገር እንዳትናገረዋል፣ በክፉ ነገር እንዳትናገር ብሎ እግዚአብሔር አስጠነቀቀው ይላል። የሚገርማችሁ ያዕቆብን በደረሰበት ጊዜ ላጠፋ ኃይል ነበረኝ፣ የአባትህ አምላክ እግዚአብሔር ግን ዛሬ ሌሊት ተገልጦ ምን አለኝ አለ፣ አስጠነቀቀኝ አለ። በአንተ ላይ ኃይል እንደነበረኝ አቅም እንደነበረኝ ታውቃለህ አለ። ነገር ግን የአባትህ አምላክ እግዚአብሔር ዛሬ ምን አለኝ፣ አስጠነቀቀኝ አለ። በያዕቆብ ላይ ክፉ ነገር እንዳትናገር አለኝ አለ። ኢየሱስ ክርስቶስ ጌታ ነው። ዛሬም ጠላትህን ያስጠነቅቀዋል። ኃይል የለውም ብሎ እረኛ የለውም ብሎ አምላክ የለውም ብሎ ጠባቂ የለውም ብሎ ሊያጠፋ የወጣ ሊለካ የወጣ ጉልበትህን አይቶ ኃይልህን አይቶ ሊያጠፋ የመጣውን የትኛውንም የጨለማ ኃይል ዛሬ እግዚአብሔር ያስጠነቅቀዋል። እግዚአብሔር ጠላቶቻችሁን ያስጠነቅቃል። እግዚአብሔር ዛሬ ክፉን ያስጠነቅቀዋል። በአንተ ላይ አቅም አለኝ ብሎ ኃይል አለኝ ብሎ የወጣውን በቤተሰቦች ላይ ኃይል አለኝ ብሎ አቅም አለኝ ብሎ የወጣውን ዛሬ እግዚአብሔር በመንፈሱ ኃይል መጥቶ ያስጠነቅቀዋል። በአንተ ላይ አቅም የለውም። እንደውም እግዚአብሔር እንደዚህ አለ፣ ይሄን ጎልማሳ ተመለስ በለው አለው። ኢየሩሳሌም በውስጧ ካለው ሕዝብ ቁጥር የተነሳ በውስጧም ካለው የእንስሳት ቁጥር የተነሳ ቅጥር እንደሌላት ከተማ ሆና ያልተገደበች ሆና ትኖራለች አለ። ኢየሱስ ክርስቶስ ጌታ ነው። ሳትገደብ ትኖራለ፣ ሳትወሰን ትኖራለ። በእግዚአብሔር ቃል ጉልበት በጌታ በኢየሱስም ሳትከለከል ሳትወሰን ጠላት ሳይወስን በአንተ ላይ አቅም አለኝ ብሎ ሊያጠፋ የመጣው ሳያገኝ በጌታ በኢየሱስ ክርስቶስም እግዚአብሔር እያስጠነቀቀልህ ትወጣለህ። እግዚአብሔር እያስጠነቀቀልሽ ትወጫለሽ። በአንቺ ላይ ኃይል የለውም፣ በአንቺ ላይ አቅም የለውም። የአንቺ ጠባቂ የአንቺ እረኛ እግዚአብሔር ካንቺ ጋር አለ። ያንተ እረኛ እግዚአብሔር ካንተ ጋር አለ። ስለዚህ ጠላት ባንተ ላይ አቅም የለውም። ስለዚህ ሰይጣን ባንተ ላይ አቅም የለውም።
እንደውም እግዚአብሔር እንደዚህ አለ፣ እኔ ለኢየሩሳሌም በዙሪያ የእሳት ቅጥር ሆንላታለሁ፣ በውስጧ ደግሞ ክብር ሆናታለሁ አለ። እግዚአብሔር ዛሬ በዙሪያችሁ የእሳት ቅጥር ይሆንላችኋል፣ በውስጣችሁ ደግሞ ክብር ይሆናችኋል። ጠላት በእናንተ ላይ አቅም የለውም፣ ኃይል የለውም። እግዚአብሔር ከእናንተ ጋራ ነው። እግዚአብሔር ይጠብቃችኋል። እግዚአብሔር በቀንም በሌሊትም ይጠብቅሃል ተብሎ ተጽፏልና እግዚአብሔር ጠባቂ ነው። እግዚአብሔር እረኛህ ነው። እግዚአብሔር እኔ ለኢየሩሳሌም ነው ያለው፣ በዙሪያዋ የእሳት ቅጥር ሆንላታለኋል፣ በውስጧ ደግሞ ክብር ሆናታለሁ እንዳለ እግዚአብሔር በዙሪያችሁ የእሳት ቅጥር ይሆንላችኋል። እግዚአብሔር በውስጣችሁ እግዚአብሔር ክብር ይሆናችኋል። እግዚአብሔር በቤተሰቦቻችሁ መካከል የእሳት ቅጥር ይሆናል። እግዚአብሔር በእናት በአባት በእህት በወንድሞቻችሁ መካከል የእሳት ቅጥር፣ በውስጣችሁ ደግሞ ክብር ይሆናችኋል። እግዚአብሔር የእሳት ቅጥር ሆኖልኛል እያላችሁ ኮንፌስ አድርጉ፣ ተናገሩ። እግዚአብሔር የእሳት ቅጥር፣ በውስጣችሁ ደግሞ ክብር ነው። እግዚአብሔር ከእናንተ ጋር ነው። ሻሎም